السلام عليكم ورحمة الله وبركاته. ودنا تكبراتو يا عربኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው መትኑል ቢናኢ ፊ ዒልሚ ተስሪፍ የሚለው ክፍል 2ን እንማራለን ማለት ነው ኢንሻአላህ። المتعدي በባለፈው ትምህርታችን ላይ ባበል አወልን ስንማር ባበል አወል የተገነባው በብዛት ለሙተዓዲ ለተሻጋሪ እንደዚሁም ደግሞ በጥቂቱ ደግሞ ለላዚም እንደሆነ ተምረናል ማለት ነው። وبناؤه للتعدية غالبا وقد يكون لازما ብለን ተምረናል። ኢንሻአላህ ዛሬ የሙተዓዲና የላዚም ትርጉሙ ምን እንደሆነ እናያለን ማለት ነው። አልሙተዓዲ ሙተዓዲ ብሎ ማለት ተሻጋሪ ማለት ነው። ሁወ እሱ ሙተዓዲ ማለት ማ የተጃወዙ የሚያልፍ ነው። ፊዕሉል ፋዒሊ ፊዕሉል ፋዒሊ طيب ፊዕል ማለት ስራ ወይንም ተግባር ማለት ነው እዚህ ጋር። طيب ፊዕሉ ስራው ወይንም ተግባሩ የሚያልፍ ማለት ነው። አልፋዒሊ የሰሪው ፋዒል ማለት ባለቤት ወይንም ደግሞ ድርጊቱን የሚፈጽመው የሚሰራው አካል ማለት ነው። እና ሁወ እሱ ማ የተጃወዙ የሚያልፍ ነው። ፊዕሉል ፋዒሊ የሰሪው ስራ ተግባሩ የሚያልፍ ነው። ኢላ ወደ ኢለል መፍዑል ቢሂ አልመፍዑል المفعول ወደ ድርጊት ተቀባዩ በቀጥታ ወደ ድርጊት ተቀባዩ የሚያልፍ ምን ይባላል? ሙተዓዲ ይባላል ማለት ነው። ለምሳሌ ባበል አወልን ስንማር ነሶረ ረዳ፣ ዘይዱን ዘይድ ዓምረን ረዳው ብለናል አይደለ? እዚህ ቦታ ላይ አሁን ነሶረ ዘይዱን ስንል ዘይድ ምንድን ነው? ፋዒል ነው፣ ባለቤት ነው። ስለዚህ የሱ ስራ
ምንድነው የሰራው? መርዳት ነው አይደለ? ስለዚህ ነሶረ ዘይዱን ዓምረን፣ ዓምር ደግሞ መፍዑል ቢህ ይባላል። ድርጊቱን የተቀበለው የተረዳው አካል ማን ነው? ዓምር ነው። ስለዚህ ሙተዓዲ ይባላል ማለት ነው። ይሄ ፊዕል ነሶረ የምንለው ፊዕል ወይንም ግስ ሙተዓዲ ይባላል። ምክንያቱም የሰሪው ስራ ወደ ድርጊት ተቀባዩ ስለተሸጋገረ ስላለፈ ማለት ነው። እና አልሙተዓዲ ሙተዓዲ ብሎ ማለት ሁወ እሱ ማ የተጃወዙ የሚያልፍ ነው የሚሻገር ነው። ፊዕሉል ፋዒሊ የሰሪው ስራ የሰሪው ተግባር ማለት ነው። ኢላ ወደ አልመፍዑል ቢሂ ወደ ድርጊት ተቀባዩ የሚያልፍ ነው። ያ ሙተዓዲ ይባላል ማለት ነው። ልክ አሁን ምሳሌ እንዳየ ነው ነሶረ ዘይዱን ዓምረን እንዳልነው ማለት ነው። ጠይብ ወላዚሙ ላዚም ብሎ ማለት ደግሞ ላዚም የሙተዓዲ ምንድነው? ተቃራኒ ነው ማለት ነው። ኸረጀ ዘይዱን እንዳልነው ማለት ነው። ዘይድ ወጣ። መፍዑል ቢህ ድርጊት ተቀባይ የሌለው ባለቤቱ ላይ ብቻ የሚቀር ማለት ነው። ጠይብ ሁወ ማ ላ የተጃወዙ ሁወ ማለም የሚልም አለ። ማለም የተጃወዝ ስኩን ትሆናለች ማለት ነው። ነገር ግን ሁወ ማላ የተጃወዙ ማ ካልን በኋላ ላን ካስገባን እቺ ዶማ ትሆናለች። ሁወ ማላ የተጃወዙ የሚልም አለ። እንደገና ደግሞ ሁወ ማለም ካልን ደግሞ የመጨረሻዋ ዛይ ስኩን ትሆናለች። ሁወ ማለም የተጃወዝ ሁወ እሱ ማለም የተጃወዝ የማያልፍ ነው የማይሻገር ነው። ፊዕሉል ፋዒሊ طيب ፊዕሉ ስራ ተግባር አልፋዒሊ የሰሪው ስራ የሰሪው ተግባር የማያልፍ ነው። ኢላ አልመፍዑሊ ቢሂ ወደ ድርጊት ተቀባዩ ማለት ነው። ወይንም ድርጊት ተቀባይ የሌለው ምንድነው ያልነው? ኸረጀ ዘይዱን ዘይድ ወጣ። ድርጊት ተቀባይ አያስፈልገውም። ዘይድ ላይ ብቻ የሚቀር ያ ምን ይባላል? ላዚም ይባላል። ዘይድን የማይለቅ ነው ማለት ነው። ድርጊቱ ዘይድ ላይ ብቻ ባለቤቱ ላይ ብቻ ቀረ ማለት ነው። ስለዚህ
ኸረጀ የሚለው ፊዕል ምንድን ነው? ላዚም ይባላል። ጠይብ እና ሁወ እሱ ማለም የተጃወዝ የማያልፍ ነው የማይሻገር ነው። ፊዕሉል ፋዒሊ የሰሪው ስራ ኢለል መፍዑል ቢሂ ወደ ድርጊት ተቀባዩ የማያልፍ ነው። በል ፈታ እናደርጋታለን። በል ወቀዓ ነገር ግን የተከሰተ ነው። ፊ ነፍሲሂ ፊ ነፍሲሂ ራሱ ላይ ባለቤቱ ላይ ማለት ነው። በል ነገር ግን ይልቁንም ወቀዓ ይከሰታል ፊ ነፍሲሂ ራሱ ላይ ባለቤቱ ላይ ፋዒሉ ላይ ምን ይሆናል? ይቀራል ማለት ነው። እሱ ላይ ነው ድርጊቱ የሚከሰተው ወይንም የሚቀረው ማለት ነው። ስለዚህ የላዚም እና የሙተዓዲ ትርጉም ይሄ ነው ማለት ነው። ጠይብ እና ወላዚሙ ላዚም ብሎ ማለት ልገምላችሁ ሁወ እሱ ማለም የተጃወዝ የማያልፍ ነው የማይሻገር ነው። ፊዕሉል ፋዒሊ የሰሪው ስራ ኢለል መፍዑል ቢሂ ወደ ድርጊት ተቀባዩ የማያልፍ የማይሻገር ነው። በል ነገር ግን ወቀዓ የሚከሰት ነው። ፊ ነፍሲሂ ራሱ ላይ ባለቤቱ ላይ ብቻ ማለት ነው። ይሄ ላዚም ይባላል። ባለቤቱን የማይለቅ ከሆነ ላዚም ይባላል ማለት ነው። ለምሳሌ ምንድነው ያልነው? ኸረጀ ዘይዱን ዘይድ ወጣ ብለን ያየነው ምሳሌ ማለት ነው። ጠይብ ለዛሬ እስከዚህ ድረስ ይበቃናል ማለት ነው ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።